ቃልዬ፣ ሳም ደህና ናችሁ? ይሄ ልጅ በቃ ለየለት አይደል? እንዴት አታዩም እንዴ? ሁሌ ውሸት ፈገግታ ነው ፈገግ የሚለው። ተው በእናትህ፣ እናቱ ከሞተች በኋላ ክፉኛ ተጎድቷል። ይልቁንስ ወደ ጉዳያችን እንሂድ። ና ተነስ። ባለሱቅ ገመድ ስጠኝ። ባለፈው ሰው አተረፈ፣ አሁን ደግሞ ማን ሊያተርፍ ነው? ምን አገባኝ? አንደኛንም ሞተ ብትገላገል ይሻላል። እንካ ዛሬም ሌላ ሙከራ። እሺ ምን ላድርግ? ፈጣሪ ስንቴ ከሞት ሲያተርፍ በምክንያት እንደሆነ አልገባህም አይደል? እናቴን አጥቻት እኔ ለመኖር ምን ምክንያት አለኝ? ማን በማን ቆዳ ሲቀበር አይተሃል? እኔ ግን ያለ እሷ መኖር አልችልም። አንድ ቀን እንኳን እንደ ልጅ ሳላስደስታት፣ አንድ ቀን እንኳን አልፍሉኝ ፈገግታዋን ሳለኝ፣ አንድ ቀን። ስለዚህ ኃጢአት በመስራት ነው ራስን የምትቀጣው? ማንም እኮ ደልቶት አይደለም እየኖረ ያለው፣ ራስን ማጥፋት ኃጢአት ስለሆነበት እንጂ። አንተ ደግሞ ኑሮውን ትተህ ከኃጢአት ጋር ትግል ይዘሃል። ምን ላድርግሽ? ጨንቆኝ እኮ ነው። ራስን ማጥፋት መፍትሄ ሊሆን አይችልም። ይልቁንስ ጠንክረህ ሰርተህ የእናትህን ስም ማስጠራት ነው ያለብህ። ያኔ የእናትህም ነፍስ በሰላም ታርፋለች። ደግሞ ስትኖሩ ነገሮች የሚቀየሩት። ስለዚህ ተስፋ አትቁረጥ። ገመዱን ስጠኛው። አሁን ግባ።